دكتور دمي مرمرون عند ጸጉር ከዚህ ውስጥ ነቅሎ መርምሮ አንድ ጸጉር እንደዚህ ነቅሎ ነው መረመረው ሰውዬው ጸጉሩን ነቅሎ መረመረ ከዛ ሽንቴ መረመረ ደሜ መረመረ ከዛ በኋላ ውጤቱ የወንድ ሽንት ነው ካላሳለ ያስፈልገው የወንድ ሽንት ነው የሚያስፈልገው ታርገው ሲላ ትንሽ ቅባት ውስጥ ታርግና እንደዚህ ታርግና ተቀባለሽ ለአንድ 5 ደቂቃ ከዛ ተታጠባለሽ በሁለት ወር ውስጥ እዚች ጋር ነው አለ ሰውዬ ምን አይነት ዶክተር ነው ስቶፕ አድለው አካም ጠንካራ ያንተስ ይኸውልሽ ቲጂ ከዶክተሩ ይልቅ እኔን ብታምኚኝ ነው እኮ የሚሻልሽ ከዶክተሩ አንተ ደረቅ ነው እኔ ደረቅ እኔ እወድሻለሁ እህቴ ነሽ ግን እንደፈለግሽ እንትን በይ ግን ከዶክተሩ ጤነኛ ነው እሺ ብሎክ ሲጎዳ ቻው እሺ ብሎክ ሲጎዳ ቻው ብሎክ ነው ማለት የምን ብሎክ ነው የምትይው የምን ብሎክ ሲጎዳ ቻው ጋር አማጋ ብሎክ ሲጎዳ ቲጂ ስሚ ቲጂ ብሎክ ሲጎዳ አንድ ነገር እንጠይቅሻ ብሎክ ነው የሚያርግት እኔ ሽንት ማጠጣይ ሰው ለምንድን ነው እኔ የሚወራ ብሎክ ነው ያላ ባይ እንጂ እኔ ምነው ቆይ የምረገድ ይሁን ሌላ መንገድ እንፍጠር ይሄ ዶክተሩ ጤነኛ ነው ወይ ዶክተሩን እኔ ያናግረዋለሁ አሁን አንተ ምን አዛዛረክ የዶክተሩ ምን አጨቃጨቀክ ምን አዛዛረክ እኔ ሰምቼ ለጸጉር ቆይ አዳምጠኝ አማርኛ ትንሽ ችግር ነው ቆይ አዳምጠኝ ሄዳ ቀስ ብላ ሄዳ ማታ ሁለት ጊዜ ተነስታ የምትሸናው አፈር ውስጥ የኢትዮጵያ አፈር ውስጥ ቢሆን ራሱ ቆንጆ ነበር የሰው አፈር ውስጥ ሄዳ አንድ አይላንድ አሁን ተጥታ አሁን ሄዳ ሽንት ቤት ትገባለች ወይ አትገባም አሁን ሽንት ቤት ትገባለች ወይ አትገባም አሁን ትንሽ ደቂቃ ሽንት ቤት ትገባለችና ትሸናለች የኛ አገር ውስጥ አይደለም ኢትዮጵያ ምድር ላይ አይደለም የምትሸና አሁን አንተ ሽንትክ እዛ የአረብ አገር ለኔ አንድ ትልክልኝ አንግሌት شمشكلة هنا زاري كوي ماني سامع يقولش تيجي انا هون لازم اقول شنت مدارس نو سيبال سامع تشارك دكتورنا انت دكتورنا من هنا دكتورنا استوكيش ሞዴል ነው ዶክተር እኮ ጭንቅላት ያለ ዶክተር እኮ ሽግሩን ያያል ዶክተሩ አሁን እንደዚህ ጸጉሬን ነቅሎ መርመራው አርጎ ቴሌቪዥን ውስጥ እንደዚህ ሲያርገው የኔ ፎቶና እንደዚህ የወንድ ፎቶ ቀጭ አርግቶ ቲቪው አመጣ እንዴ ይሄ ደግሞ ማን ነው ስለው ሃይ ይክምናው የሚለው አንቺን የወንድ ሽንት ጸጉር ያሳድጋል ጠጣ በኋላ ጠጣ አይ ውሃ ያስጠጣል እኔ ቢሆን ደሜን ብሉ እኔ ልካለሁ እኔ ቢሆን እኔ አሁን እኛ ሰፈር የኛ ልጆች የኦሮሞ ሰፈር እዛ ሂጄ ሰፈር እኔ እፈልጋለሁ የሌላ ወንዶች አሁን ላይፍ ላይ ገብቼ እፈልጋለሁ ሂድ ጥፋ በቃ ስንት ነው የምፈልጊው ስንት ታዲያ አንተ ነው በቃ ልክልሻለሁ እኮ ፕሊዝ አሁን ተስማማና አሁን ቅዳ ተነስና አንቺ አዚኖ ተመከራው ስለቆዘ ምንድን ነው ይሻላል ከምን እና ቅዳ አሁን ልስና ማርሼ ነው ታዲያ ቅዳ يلا
ሽንቴ እስኪመጣ ማለት ነው። ሌላ ነገር እናውራ። ሽንቴ እስኪመጣ አሁን ሰዓት ነው ቁጭ ያልከው። እንዴት ነው ማልመጣው? አይመጣም። አሁን ልክ አንቺ ስትመጪ አይደል? ስትመጪ ልክ አንቺ ከመግባትሽ በፊት ነው ሽንቴ የመጣች። ያላ ሽንትክ እስከሚመጣ እኔም ሊወጣ ዞር ትያለሽ እስከዛ። እና ታዲያ እንደዚህ ምን ላውራ? አሁን እኔ የመጣው እኔ ዛሬ እንደዚህ ጭንቅላት የተፈነደደው ይኸው የጸጉር ጉዳይ ነው። ይሄ ጉዳይ የጸጉር ጉዳይ ነው። የጸጉር ጉዳይ ነው። እኔ ከአንተ ጋር የሚያወራ እንጂ እኔ ምን ላውራ? እኔ አሁን እንዴ አሁን ለምሳሌ እዚች ጋር አሁን አንዳንድ አፋቸውን እየከፈቱብኝ ነው አግባት ምናምን እያሉ እነሱን መልስ ስጭልኝሽ። አግባ ጸጉር ነው አግባ ኦማን ትገዛለህ። አግባ ችግር የለም። አንቺ ባለትዳር እኔም ባለትዳር እኮ ነኝ። ትጥፋ እባክህ። አዲስ አውጣ። እኔም አዲስ አውጣት። የበፊቱ የመቼ ነው እዛ ብትቀመጠው? አውጣት። ልቀያየር ቀይራው አውጣት። አዲስ ሁሉም ሰው ይኸው አዲስ አገቡ። እንደ ያላየክም እንደኛ ሰፈር አግባ እንደ ሲቀያየር አሪፍ ነው። ቀየር ችግር የለም። እኔ ቀይራለሁ፣ አንተም ቀይር። አዲስ ሰው እንዳለ አዲስ ያገቡ ነው። አዲስ ያለ አግባ አውጣት። ይሄድ ሰው ቀይራው። ኦኬ ይኸውልሽ ቲጂ ያሉኝ አሁን ማለት ነው 3 ነው 4 ሚስቶች ነው ያሉኝ። ላባራቸው 3 ነው 4 ሚስት አለኝ አሁን ላባራቸው። ምን ሚስቶች አሉኝ? 3 ነው 4 ሚስቶች አሉኝ። ምንድን ነው የምታበላው? ላባራቸው ሚስቶቼን በቃ ባር አዲሶቹን አስገባ። አሁን አዲስ ከኔ ጋር 2-3 አስገባ። አሮጌ ጻፍ አድርገው አዲስ መጣ። ሞፋ ገለል በሉ ያላ በቃ ሚስቶች እዚህ ካላችሁ በቃ ዳር ያዙ። ሌላ ልቀይር ነው። የታለ ስልኬ? እኔ ብልነግረው ለባሌ። ባልሽ ግን እንደኔ እኮ መላጣ አይደለም። ደዋ አታውቅም እንደ አንተ ጸጉር የመላጣ መድኃኒት ብኩረ በሰው ጽናት ለነኝ እያፈላለኩ ነው። ኧረ እኔ ገዛለሁ። የእኔ ሰውዬ መላጣ ነው። ይሄ ሁሉ ጊዜ ይቀባል። እኔ ገዛለሁ። ችግር የለም። በቃ የሚቀባውን ላኪልኝ። እኔም ትንሽ ጸጉር እፈልጋለሁ። ጎንበል በለስ ትንሽ ያደኩ አርችቻለሁ እኮ ቲጂ አርችቻለሁ። ማፊ ምሽክላ ኦኬ ሄደ ከኋላ ሄደ። ምንድን ነው? እቺ ደግሞ ድንበር ናት። እቺ ቀጭን አለች። እቺ እንደዚህ ቀጥታ እቺ ማክስ ናት። ማክስ አታስልጥም። ገብቶሻል? እሷ የሱዳን እና ኢትዮጵያ ድንበር ነው መሰለኝ። እሷን ገብተን ውሃ እንዘራለን። ባኮነ አቦ እድሜሽን ያርዝምልኝ። አንቺ ትለያለሽ። ምን ነው? አይ ምንም። እና በቃ ከነገ ጀምሮ አባርራችኋለሁ። አጠገብ ያለው አሁን እንጂ አሁን ጀምረው። አረ ልክ አሁን ከዚህ ወጣሁኝ መቦለክ ነው የምጀምረው። ለምንድን ነው ገና እኔ ብር ከፍዬ ገና አንዷ ደግሞ አይኗን ትይዛለች። ጥፊ ዝም በያት። እሷ ዝም የሆነች ሳክሳም በያት። ዝም ብላ ነው በነገራችን ላይ ብዙ ሰው እወድሻለሁ የሚል ብዙ ኮመንት አለ። እኔ እወዳለሁ። እኔ ሁሉም ሰው እወዳለሁ። እኔ አንድ ሰው እኔ ሁሉም እወዳለሁ። አንዴ የሚጠላሽ የለም በፍጹም። ከዛ ምን አስላቀስ ታዲያ? እዛ በቀን እንደዚህ የቀባን በሳምንቱ በአዲስ ቲክቶክ ይሄንን ተቃጥዬ ድምጥማጡን አጠፍቼ በሌላ አካውንት እንደዚህ ጸጉሬ ረጅም አድርጌ መጣለሁ። እኔ የምለው ቲጂ አንቺ ጸጉሬ ከብትይ ማለት ነው ጸጉርሽ እስኪስተካከል ማለት ነው። ይሄ ሁማን ሄሮ አለ ያሳርከኛል እንደዚህ ይበላኛል። እና ሴቶች ማግኔት ይሄ ነገር እኮ ማግኔት እኮ ነው። ማግኔት ታውቃለህ? ማግኔት ማለት አሁን ለምሳሌ
አንድ ወንድና አንድ ሴት እኮ አግብቶ የማይወልዱ አለ እኮ ይገባሃል አይደለ? ያኔ ማለት ለምሳሌ አሁን አንድ ሴት እድልክና የሷ እድልና ያንተ እድል አንድ ካልሆኑ አትወልዱም። ያቺ ሴት እድላቸው አንድ አይደለም። ይሄንን ታውቃለህ? የኔ ጸጉር ማለት ገፊ ነው። የኔ ጸጉር ገፊ ነው። አይቀበልም፣ በቃ አይቀበልም። ገፊ ነው። አሁን እንደዚህ ማግኔት የለም። የኔ ጸጉር ማግኔት የለም። ገፊ ነው። አሁን እዚህ ጋር አንድ ነገር መጥቼ ሲተከለው በቃ ይበላኛል፣ ጨንቀኛል፣ ከብደኛል። በቃ ወጥቼ ልቅ ጥፋል ማጠው ጥፋ በቃ አይወድም። ሴቶች እንዴት ነው ችለው የሚያስቀምጡት? በየቀኑ አስለመድዋ ማግኔታቸው ሁሉ ጊዜ ነጋ ጠጋ ነው የሚያደርጉት እነሱ። እኔ እንደዚህ ሲያደርጉ አሳክካቸውም እነሱ አሳክካቸው ግን ምን ነው የሚለኝ